ሰላም እንዴት ናችሁ? ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነን። እኔ ዘላለም ወዳጅ ነኝ ከአትላንታ ጆርጂያ ነው። እንዴት ናችሁ? ያው የሀበሻ ጨዋታ ቤተሰቦች እንደጠፋሁኝ አውቃለሁ። ያው የተፈጠረውን ነገር ያው መንገር ስላለብኝ ነው የመጣ ነው። የሀበሻ ጨዋታ ቤተሰብ ፕሮግራሙ ከተዘጋ በኋላ ከረጅም ጊዜ በኋላ እንደ አዲስ እንደገና በአዲስ ክፍል ከዜሮ ሰብስክራይብ ጀምረን ነበረ። ያው እንደተለመደው ብዙ የሀበሻ ጨዋታ ቤተሰቦች ለማግኘት ሞክራችኋል፣ መልእክታችሁን ልካችሁልኛል፣ እንደተለመደው ተጨዋውተናል። ጥቂት ክፍሎችን ነው የተጨዋወትነው። ግን አሁን የደረሰን መረጃ ምንድነው? ዩቲዩብ የላከልን መልእክት ነው። ከ2000 ሰው በላይ ፕሮግራሙ እንዳይተላለፍ አመልክቷልና ፕሮግራሙ እንዳይተላለፍ ተደርጓል። ለምን ተደረገ? ያው ሁላችሁም የምታውቁት ነው። የነካነው ነጥብ ከዚህ በፊትም እንዳይተላለፍ የተደረገበት ምክንያት የምታውቁት ነው። የምንነካው እኔ እዚህ ጋር የእናንተን ሀሳብ ይዤ የምወያይበት መንገድ ብዙዎችን አንቅቷል። ደስ ብሎኛል። በመንቃታችሁ በማምለጣችሁ የብዙዎች ህይወት በመስተካከሉ ደስ ይለኛል። ግን በዛው ልክ ደግሞ ይሄ እንዳይሆን የሚፈልጉ ሰዎች አሉና የነሱ ርብርብ ነበር ያን የሚያዘጋው። አሁንም በድጋሚ ከ2000 ሰው በላይ ያንተን ድምጽም ፊትም እንዲታይ አንፈልግም እና ምንም አይነት ነገርህ እንዳይተላለፍ ተብሎ ታግዷልና ባወራችሁ ሸክማችሁን ብጋራ ደስ ባለኝ። ግን ከአቅሜ በላይ በሆነ ጉዳይ ያው የቴክኖሎጂ እና የጊዜ ጉዳይ ነው። በዛ ምክንያት መምጣት አልቻልኩም፣ መሳተፍ አልቻልኩም። ሸክማችሁን አብሬ ተጋርቼ ለውይይት ማቅረብ አልቻልኩም። እንዳልኳችሁ ከ2000 ሰው በላይ ሪፖርት አድርጓል እና ዩቲዩብ ያንን ስለተቀበለ ፕሮግራማችን ለቀጣይ 2 ወሮች ምንም አይነት ፕሮግራም መለጠፍ እንደማይቻል ኢሜል ተደርጓልና እንዴት መመለስ እንደምንችል አላውቅም። ግን በምችለው መንገድ እሞክራለሁ። እስከዛ ድረስ ባላችሁበት ሁሉ እግዚአብሔር አምላክ በነገራችሁ ሁሉ የከበዳችሁን ሁሉ ይጣልላችሁ። እግዚአብሔር ቃል እንደሚለው እናንተ ሸክማችሁ የተከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ እንደተጻፈ እንደ ቃሉ ይሆንላችሁ። እግዚአብሔር ያሳርፋችሁ። ከገባችሁበት ካላችሁበት ነገር ሁሉ ሸክማችሁን እግዚአብሔር አምላክ ያቀልላችሁ እላለሁኝ። እግዚአብሔር በድጋሚ እንዲያገናኘን ምኞቴ ነው። አንድ ቀን ሁሉም ነገር ጥሩ ይሆናል። አመሰግናለሁ። ተባረኩልኝ።